አይሰራም ማለት ነው። ያው እዚህ ጋር እንደምታዩትና ጸበሏን የጠጣ እምነቷን የበላ ባይቻለውን በእምነት ግቢዋን ረግጦ ለሚሄድ ሁሉ ታድሶና ተልኮ የማይገባበት ታምረኛ ቦታ እንግዲህ ያው የእግዚአብሔር ቃል ኪዳን ነውና ይሄ። ስለዚህ እዚህ ቦታ ሁላችንም ረግጠን ካለብን ደዌ ካለብን ችግር እንድንፈወስ የእግዚአብሔር መልካም ፈቃድ ይሁን። እንግዲህ ያው ይሄ አዲስ የሚሰራ ህንፃ ነውና እንደምታዩት አዲስ የሚሰራ ህንፃ ነው እና በዚህ ላይ እንደምታዩት በእንደዚህ አይነት መልኩ ያለውን ህንፃ ወደ ተግባር መቀየር ያለብን የኛ የኦርቶዶክሳውያን ህብረትና ትብብር ነው ማለት ነውና ስለዚህ ቅዱስ ክርስቶስ ሰምራ ጸበሏንም ባንጠጣ እምነቷንም ባንጠቀም ግቢዋን ብቻ በማርገጥ ይሄን አክል ታሪክና ታምር እየሰራችልን ከሆነ እኛ ደግሞ ለምንድን ነው ቤተ መቅደሷን